ሴትየዋ ከጎረቤቶቿ ጋር ተሰብስባ 7 አይነት ወንዶችን እንደምትወዳቸው በግጥም መልኩ እንዲህ ትነግራቸው ያዘች። 7 ወንዶች ናቸው እኔም ወዳቸው፣ ለውዴታዬ ልክ አቻም የሌላቸው። በቅደም ተከተል ሁሉን ልንገራችሁ፣ ለዚህ ብዬ ነው የሰበሰብኳቸው። ጎረቤቱ በጽሞና ያዳምጣል። ሴቲቱም በቅደም ተከተል ትነግራቸው ጀመር። የመጀመሪያው ወንድ እኔ የወደድኩት፣ ከማፀን ስወጣ በቅድሚያ ያየሁት፣ በፎጣ ጠቅልሎኝ አዛኑን ያሰማኝ፣ እሱ አባቴ ነው ፍቅርን ያስተማረኝ። ሁለተኛው ወንድ አብሮኝ ያደገ ነው፣ እኔው ከወጣሁት ማኅፀን የወጣው፣ መከታ ክብሬ ነው የእናት ልጅ ወንድሜ፣ ውዴታው ይዘልቃል እስከ ሞት ፍጻሜ። ሦስተኛው ወንድ እንኳ ፍቅሩ ይከብደኛል፣ በቃላት ልገልጸው ሆሄያት ያጥሩኛል፣ ከማላውቀው ቤት ላይ ዘውድ ደፍቶልኛል፣ የልጆቼ አባት በአባትነቱ እናት አድርጎኛል። አራተኛው ወንዴ ሳላየው ናፍቄው፣ ለወራት በጉጉት በህመም ጠብቄው፣ ከውልደቱ በኋላ በስስት ምስመው፣ የአብራኬ ክፋይ እሱኛው ልጄ ነው። አምስተኛው ወንድሽ ካላችሁኝ ማን ነው? ለሴት ልጄ የኔ ወግ ዳግም የሚያሳየው፣ ከወንዶቹ መሃል ልጄን የሰጠሁት፣ እሱኛው ክብሬ ነው ለአብራኬ መረጥኩት። በስድስተኛው ላይ አንድ ወንድ ይገኛል፣ በስተርጅና ዕድሜ ናፍቆት ይገለኛል፣ በማረፊያ ዘመን እረፍት ይነሳኛል፣ የልጄ ልጅ ረብሻው ሰላም ይሰጠኛል። ሴቲቱ 6 ወንዶችን ከዘረዘረች በኋላ ታዳሚዎች 7ተኛውን ሲጠብቁ ሴቲቱ እንባዋ ይረግፍ ጀመር። ሲቃ እየተናነቃት ቃላት ማውጣት ተሳናት። አንገቷን ደፍታ ስታነባ የተመለከቱ ሴቶች እንዲህ ሲሉ ጠየቋት። 7 ወንዶች ወደድኩ ብለሽ ነገርሽን፣ 6ቱን ዘዝረሽ 7 ላይ ተውሽን፣ ረስተሽ እንደሆን 7ተኛውን ወንድ 6ቱን ሰምተናል፣ በቃችሁ በይ እንሂድ። ሴቲቱ ከሚተናነቃት ሲቃ ጋር ግብ ፈጥራ 7ተኛውን ወንድ እንዲህ ስትል ገለጸችው። 7ተኛውን ወንድ ከኋላ ያረኩት፣ ሳያይም ቢወደኝ ሳላየው የወደድኩት፣ ከ6ቱ ወንዶች ኋላ የማወሳው፣ ንግግሬ መዝጊያው እንዲጥምልኝ ነው። 6ቱ ወንዶቼ ፊት ያወሳዋቸው፣ ከዚያ ሁሉ ፍቅሬ እንዲያምወዳቸው፣ ሁሉን ሰብስቤ ለሱ ብሰዋቸው፣ ለሱ ካለይ ፍቅር 6ቱ ወንዶቼ ለኔ ምንም ናቸው። ወንዶቹን ተውና ሴቱን በዝርዝር እናት እህቶቼን ልጄንም ብቀብር፣ ለ7ተኛው ወንድ ለክብሩ ብገብር፣ መች ይበዛበታል ለዚያ ለሰው ክቡር። ሙሐመድ ይሰኛል እንዲህ ያስለቀሰኝ፣ እሱን ለማየት ስል ሞትን ያስናፈቀኝ፣ ሳያየኝ አዝኖልኝ ሲሞት ተናዞልኝ፣ ሴቶችን አደራ ብሎ አክብሮኝ፣ ነገ ከሞት ወዲያ ጉዳዬ ሲከብደኝ፣ ጌታዬ ዘንዳ ሂዶ የሚያሸማግለኝ፣ ሳያየኝ ናፍቆ እምባ ላነባልኝ፣ ወላጆቼ ለሱ ፍዳ ይሁኑልኝ። ኢትዮ ታይምስ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው።